ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ለአሁኑ ቤተሰብ ባይኖረኝም ይኖረኛል ብዬ ተስፋ ስለማድረግ ነው። ኤኒዌይስ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ዛሬ ደግሞ ሄለን የምትለውን እንሰማለን። ስለ ናዮና ስለ ጆን ዳንኤል ቤተሰብ ነው እያወራች ያለችው እና በዛውም ጃኒንም እኔ እንጃ የሆነ ከጃኒ ስለ ጃኒ ጥላቻዋ ያደረባት ነው መስለው። ኤኒዌይስ አብረን እንስማት እስቲ ምን እንደምትል እና በዛውም ሰብስክራይብ እያረጋችሁ ጀምሩ፣ አበረታቱኝ እላችኋለሁ። ወዳችኋለሁ ስለምትመጡ ሰብስክራይብ ስለምታረጉልኝ። እስቲ አብረን እንስማት ሄለን ምን እንደምትል። በነገራችን ላይ ሄለን ትክክል ናት። ናዮ በጣም ረግት ያለች ምንም የማትናገር እንጃ እዚህ ላይ እንደምናያት ከሆነች ማለት ነው በጣም የምትፈቀር ልጅ ናት ብንል ምንም አያንስባትም ብዬ ነው ተስፋ ማረገው እና ልክ ናት ብዬ ነው ማምነው እኔ እንደኔ ማለት ነው። እናንተስ ኮሜንት ላይ ጻፉልኝ። ቤተሰቡ ራሱ እንዴት እቅፍ እንደሚያደርጓት ናዮን ማለት ነው። ናዮን እንዴት እቅፍ እንደሚያደርጓት ዳዊት ድሪባ ራሱ እንዴት እንደሚወዳት አላያችሁ? ያው እህቱ ጋር ማውን ተስማምተዋል። እንደ ታናሽ እህትና ምናምን አብረው የሚጓዙት ምናምን ቤተሰብ አምኖ ከተቀበለ ያ ሰው ቤተሰቡ ላይ ወያ ወንድ ቤተሰቡ ላይ ሪፍሌክት አድርጓል ማለት ነው። አስተላልፎ የሱን ስሜት ማለት ነው። ገብቶቻል? ቤተሰብ ሁሌም የሚያዩት አንተ ለሚስት የምትሰጠውን ወይ ደግሞ ሪሌሽን አብረ የጀመርከውን ሰው የምትሰጠውን ፊትና ልብ። አንተ ማትመች ከሆነ እነሱም እንዲህ ይላሉ፣ አንተ እንዲከልክ እነሱም እንደዚህ ይላሉ። ያው ይከተላል። ዱካን እና ናዮ ሚስት መሆን የምትችል ልጅ ናት አይደል? እንትኗ ይሄ እርጋቷ አይደል? ይሄ እንደዚህ አጠገቧ ብርጭቆ አድርገን እንዲህ ብትን የምታረግ ልጅ አይደለችም አይደል? ናዮ ያ እንዴ አሉ አይደል እንዴ የሆነት ድንጋይ እንኳን አጠገባቸው ታደርጉ እንዲህ ብለው ነገር ይሄ ሺት ናዮ የሆነ ሴት ናት። የሆነ የትም ቦታ ላይ የምትወስዳት ናት እና በአይን እንደዚህ ነግራሃት የሚገባት ልጅ ናት። እንደዚህ ነገር ልክ አይደለም እንደዚህ የለም በአይን ያቺስ ገና ጎትኩት ጽፈህ ራሱ ገና ስፔሊንግ አይገባት ጋዴም ሺት እና ናዮ ጆን በጣም ምስኪን ልጅ ናት እና የበለጠ ውደዷት። የምታኮራችሁ ልጅ ናት ናዮ። የእውነት ሚስት የምትወል ልጅ ናት። የእውነት በስነ ስርዓት እድር አለብኝ ማህበር አለብኝ ብላ በስነ ስርዓት እንዲቆጭ ስትል የሚያምርባት ናት። ቦላ ላይ ሱሪ ለብሳ ምስሩን የእድር ቤቱ ምትበተን አይደለች እንዴ ብላ እንደዚህ አይደለች። ሺካንቢ ሴት ናት ማለት ሴት ነው። ያው ግን ባህሪ ነው የምላችሁ ባህሪ እና ጆን ታድላ እንደገና ደግሞ አንተም ሳታድግ ትልቅ ሆነ የተለያየ ቦታ የተለያየ በጎ ነገር ላይ ያየነን ያለነው ጠንክር። ሌላው ደግሞ ሰፋፊ ሱሪ መልበስን እየቀጠለበት ነው ያለው። ዛሴ የአዶናይ እናት ነገሮችን በቅርብ ስላየሽ ቴንኪው መልእክታችን ደርሶሻል ማለት ነው። ዛሴት አሸኙትም ወይ ሄዶ አይደለም ወይ